ሰላም ጤና ይስጥልን ውድ አድማጭ ተመልካቾች ከዓለም አቀፍ ፋኖ ሚዲያ በቀጥታ መረጃዎች ወደ እናንተ እናደርሳለን። ውድ አድማጭ ተመልካቾቻችን የአማራ ፋኖ ሚዲያ የፋኖ ድምጽ በመሆን በርካታ መረጃዎችን ለዓለም አቀፉ ማህበረሰብ በማድረስ የአገዛዙ ኃይል በአማራ ህዝብ ላይ ያደረሰ የሚገኘው መንግስት ምር ጭፍጨፋ በማጋለጥና ለዓለም አቀፍ ተቋማት መረጃውን በማድረስ ረገድ ብርቱ ተጋድሎ በማድረግ እንደዚሁም በሚዲያው ዘርፍ የሚጠበቅበትን የአማራ ህልውና ትግል አስተዋጽኦ እያደረገ የሚገኝ ሚዲያ ነው። አድማጭ ተመልካቾች እንዳለ ቢክስ ነኝ። የዛሬ አበይት የግንባር መረጃዎችን በዝርዝር እየነገርናችሁ ቆይታ እናደርጋለን። በቅድሚያ ግን አበይት የምንላቸው መረጃዎች እናድርሳችሁ። የአፋባህ ምስራቅ አማራ ቀጠና ምኒልክ ዕዝ ከፍተኛ አመራር አርበኛ ኑረዲን አበበ ሐሰን ስለ መካነ ሰላሙ ጉዳይ ዝርዝር መግለጫ ከግንባር አስተላልፏል። በዝርዝር እናስደምጣችኋለን። ጠቅላይ ሚኒስትሩና የተረት ተረት አማካሪ አቶ ዳንኤል ክብረት እንዲሁም የመከላከያ ሚኒስቴር ከሰራዊታቸው ጋር ለሚያደርጉት ውይይት የተዘጋጀው ሰነድ ሾልኮ ወጣ። ዝርዝር መረጃ ይዘናል። የትግላችን አንዱ መርህ ወደ ህዝብ የሚተኩስ ሰራዊት አያሸንፍም ነው። ስለሆነም እያሸነፍን ያለነው ወደ ህዝብ ፍቅር እንጂ አፈሙዝ እስካሁን ስላላዞርን ነው አለ የአማራ ፋኖ ብሔራዊ ኃይል የልጅ ኢያሱ ኮር ባወጣው መግለጫ። በጎጃም ግንባር በርካታ ትንቅንቆች እየተደረጉ ይገኛሉ። ጀግኖች የበረኛው ጅበላ ሙርተራ ብርጌድ ፋኖች በደብረ ማርቆስ ከተማ አስደናቂ ኦፕሬሽን ሰርተዋል። በዝርዝር እንመለከተዋለን። በጎንደር ግንባር ደግሞ የጎንደር የበጋሻው ክፍለ ጦር አመራሮችን ለማፈን ከማክሰኝትና ከደጎማ የመጣው ኃይል ክፉኛ መመታቱ ታውቋል። ሌላኛው ደግሞ ወንድማማቾች ብርጌድ ክልል ኢየሱስ የአድማ ብተና ካምፕ ላይ ጥቃት በመሰንዘር የጠላትን ኃይል ሙትና ቁስለኛ እንዲሁም እንዲበተን ማድረጋቸው ታውቋል። እናስደምጣችኋለን። አርበኛ አደማሊ አባናደው ሙሉ ቤተ አማራ ላይ ከባድ ሽንፈት የገጠመው ፋሽስቱ አገዛዝ ብልጽግና መካነ ሰላም ላይ የሃይማኖት ግጭት ለመፍጠር የመዘዘውን ካርድ አስመልክቶ የንጉስ ሚካኤል አሊኮር ህዝብ ግንኙነት አርበኛ አምሳ አለቃ ሁሴን ኦመር ዛሬ መስከረም 24 ቀን ከቦታው መልእክት አስተላልፈዋል። ይዘንላቸዋል። አርበኛ አስረስ ማረ ዳምጤም የዘመቻ አደም አሊን በተመለከተ በድል ጎዳና አሁንም ይቀጥላል ሲል መልእክቶች አስተላልፏል። ወደ አድማጭ ተመልካቾች ቀደም ሲል የሰማናቸውን አበይት መረጃዎች በዝርዝር እየተመለከትናቸው እንቆያለን። ቀዳሚ የምናደርገው መረጃ ከዘመቻ አርበኛ አደም አሊ ጋር በተገናኘና የመካነ ሰላም ከተማን የፋኖ ኃይሎች መቆጣጠራቸውን ተከትሎ የአገዛዙ ኃይል የመጨረሻ ያለውን የሃይማኖት ጸብ ለመፍጠር የመዘዘውን ካርድ የተመለከተ መረጃ ነው የምናደርሳችሁ። በመካነ ሰላም ከተማ የሙስሊም አባቶችና ምዕመናን በመስጊድ ውስጥ ያሉ ተገድለዋል የሚለው መረጃ የብልጽግና የሚዲያ ሰራዊት ማስተጋባቱን ተከትሎ በርካቶች የእስልምና እምነት ተከታዮችንም ግራ ያጋባ መልእክት መተላለፉ ይታወሳል። ይህንን ተከትሎ ግልጽ ለማድረግ ይረዳ ዘንድ በአካባቢው ተጋድሎ እያደረጉ የሚገኙት የፋኖ መሪዎች መልእክታቸውን አስተላልፈዋል። የተለያዩ መግለጫዎችም ተላልፈዋል። እነሱ ነው ቀዳሚ የምናደርገው። በዘመቻ አርበኛ አደም አሊ አባናደው ሙሉ ቤት አማራ ላይ ከባድ ሽንፈት የገጠመው ፋሽስቱ አገዛዝ ብልጽግና መካነ ሰላም ላይ የሃይማኖት ግጭት ለመፍጠር የመዘዘውን ካርድ አስመልክቶ የንጉስ ሚካኤል አሊኮር የህዝብ ግንኙነት ኃላፊ አርበኛ አምሳ አለቃ ሁሴን ኦመር ዛሬ መስከረም 24 2018 ዓ.ም ከቦታው በቀጥታ የስልክ መልእክት አስተላልፏል። የአርበኛ ሁሴን ኦመር የንጉስ ሚካኤል አሊኮር የህዝብ ግንኙነት ኃላፊ መልእክትን ተከታትለን እንመለስ። ሰላም ጤና ይስጥልኝ። አርበኛ ሁሴን ኡመር እባላለሁኝ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል ኮር ህዝብ ግንኙነት ነኝ። እንደሚታወቀው በዘመቻ ሳጅን አደም አሊ አባናደው ወሎ ታላቅ ጀብድ እየሰራ ባለበት ሁኔታ ላይ ጥላት መፈራረስና መሽመድመድ በቀጠለበት ሰዓት ላይ አዲስ አሰላለፍ ይዞ የመጣበት ሁኔታ የወጣበት ዓላማ እንደሚታወቀው ከአማራ ህዝብ ኪሳራና ከአማራ ህዝብ ውርደት ውጪ ሌላ ታርጌት ያላደረገው የመከላከያ እና የክልሉ ብልጽግና ሰራዊት በመካነ ሰላም ወረዳ በነበረው አውደ ውጊያ ላይ ከፍተኛ ተጋድሎ ሲያደርጉ የነበሩት የቴዎድሮስ እና የሚኒሊክ ዕዝ ጥምር ጦር በጥላት ላይ ከፍተኛ ኪሳራ ሲያደርሱበት በጦርነቱ ላይ ሆን ተብሎ የአማራ ህዝብ እርስ በርሱ እንዲጠፋና እንዲዳከም ካለው ዓላማና ፍላጎት የተነሳ
የእምነት ተቋማቶችን ምሽግ አድርጎ ሲዋጋን ውሏል። በዚህም ሳቢያ በመካነ ሰላም ታላቁ መስጊድ ላይ አድማ ብተናና መከላከያው በጣም በገፍ በስፋት ገብቶ ሲዋጋን ውሏል። በዛ ጦርነት ላይ በተፈጠረ ችግር የሞቱበትን የስርዓቱ አቀንቃኞች እና የሚኒሻ አባላት የሞቱትን እነሱን ለይቶ በስም ነጥሎ በማውጣት ሙስሊም በጅምላ ተጨፈጨፈ የሚል አዋጅ በማወጅ በከተማው ላይ ግርግርና ረብሻ እንዲነሳ በማድረግ ሙስሊሙም ማህበረሰብ አትነሳም ወይ ጀገራህን ይዘህ አላሁ አክበር አትልም ወይ የሚል አሰላለፍ እንዲሰለፉላቸው እያስነሱ ያሉበት ሁኔታ ይገኛል። በዚህ ደግሞ የአማራ ህዝብ መደናገር እና ሌላ ጭንቀት ውስጥ ወይም ሌላ ሀሳብ ውስጥ መግባት አይጠበቅበትም። እኔም እንደማንኛውም አማራ ነኝ ብዬ ሙስሊም እምነት ተከታይ ሆኜ ወደዚህ ትግል ስቀላቀል እኔ ከጓደኞቼ ከትግል አጋሮቼ ጋር ሳልጣላ ሰፈር ላይ ቁጭ ብሎ የሃይማኖት ግርግር ለ3 ለ4 ለ5 የተከፈለበት ሁኔታ ባለበት ሁኔታ ላይ ያንን ፍላጎታቸውን መንግስትን ተደግፈው ሃይማኖቱን ለማፍረስ የሚጥሩ ኃይሎች ደግሞ ይህንን በማጮህ ላይ ይገኛሉ። እንደሚታወቀው በምዕራብ ወረዳ አካባቢ ላይ በገነቴ አካባቢ ሙሉ ለጋምቦ ከላላ አካባቢ ከጀርባቸው ላይ ማለትም ሳጅን አደማሊ ሲያዋጋቸው የነበሩ ሙሉ 2 ክፍለ ጦሮች ሸዋንግዛው 95%፣ ሸህ ሁሴን ጅብሪል በታላቁ የወሎ ሸህ በሸህ ሁሴን ጅብሪል የተሰየመው ክፍለ ጦር 99% ሙስሊም የሆኑ ክፍለ ጦሮች ያሉበት መሆኑን ማንኛውም የአማራ ህዝብ ሊያውቅ ይገባዋል። ሌላ ከዚህ በተጨማሪ አርበኛ ሳጅን አደማሊ በወሎ ላይ ይሄንን ገድል የሰራ ጀግና በመሆኑ ሙስሊም አርበኛ ወንድማችን በሱ ስም ተሰይሞ ጀብድ መስራት አለብን የሚል ሙሉ በሙሉ እንቅስቃሴ እንዳለና ፈጽሞ የሃይማኖትን ልዩነት የማያስተናግድ ለሰከንድም ቢሆን ይሄንን ጆሮ ሰጥቶ ሊያዳምጥ የማይችል የአማራ ህዝብና የአማራ ፋኖ እንዳለ እናምናለን። ከዚህ በተጨማሪ የአማራ ፋኖ ወለጋ ለታረደችው አይሻ ሰይድ ክፍለ ጦር የሰየመበትና በክፍለ ጦር ስም እንድትጠራ የሷን የዛችን የህፃን ሙስሊም ልጅ ደም ለመመለስ ብዙ ወጣት እየረገፈበት ያለ ትግልን የመንግስትን ዓላማ ተከትለው በየቦታው በየገጠሩም በተለያየ ከተማ ስልክ እየተደዋወሉ ህዝቡ እንዲነሳና እንዲንቀሳቀስ በሃይማኖቱ ስም ያሰማራቸው የሚዲያ ሰራዊቶቹም ታላቅ እንቅስቃሴ ላይ ስለሆኑ ይህንን ተገንዝቦ ማንኛውም ኢትዮጵያዊ ይህንን ድርጊት ሊያወግዘው ይገባል እላለሁኝ። አመሰግናለሁ። ተመልሰናል ውድ አድማጭ ተመልካቾች። በዚሁ የምስራቅ አማራ ቀጠና ሚኒልክ እዝ በዘመቻ አርበኛ አደም አሊ በመካነ ሰላም ከተማ ያደረገውን ድልና በሌሎች ቀጠናዎችም ያለውን ግስጋሴ አስመልክቶ የአማራ ፋኖ ብሔራዊ ኃይል የልጅ ኢያሱ ኮር መግለጫ ይዞ ወጥቷል። እንደሚከተለው ነው በቀጥታ የምናቀርበው። የትግላችን አንዱ መርህ ወደ ህዝብ የሚተኩስ ሰራዊት አያሸንፍም ነው። ስለሆነም እያሸነፍን ያለነው ወደ ህዝብ ፍቅር እንጂ አፈሙዝ እስካሁን ስላላዞርን ነው ብለዋል። የልጅ ኢያሱ ኮር የአብይ መንግስትና የጁላ ሰራዊቱ ወሎ ላይ ያደረሰበት ያለውን ከባድ ወታደራዊና ፖለቲካዊ ዱላና ቅጥቀጣ መቋቋም ሲሳነው አንድ ህወሓት አንድ ሻዕቢያ እያለ ቢቀባጠርም አመኔታ ማግኘት ስላልቻለም የመጨረሻ የሚመስለውን የእምነት ጦርነት ለመቀስቀስ የቀረችውን አንድ ካርድ በመካነ ሰላም ከተማ መዟታል። ወሎ ላይ ይህ መቼም አይሳካም። ምክንያቱም የዘመቻው ስያሜ የአርበኛ አደም አሊ መሆኑን ልብ እንበል። ሳጅን አደም አሊ ለአማራ ህዝብ ክብር ራሱን አሳልፎ የሰጠ የምንጊዜም ጀግና ሙስሊም ጓድ ነበር። ለሌሎችም እልፎች አሉ። አደም በስሙ የተሰየመን ዘመቻ የሚያረክስ ጅል ሰራዊትም ተቋም አልገነባንም። ሌላው ወሎ ላይ ክርስቲያን ሙስሊምን ይጠላል ብሎ ማሰብ ራሱ ወንድምና እህት፣ እናትና ልጅ፣ ባልና ሚስት፣ አጎትና ክስት ሰልፍ ለይተው ይጠላላሉ ብሎ ማሰብ ነው። ይህ እንዴት ሊሆን ይችላል? አባት እንዴት ልጁን ሊጠላ ይችላል? እናትስ ብትሆን ወንድም ወንድሙን በምን ሂሳብ? በፍጹም አይሆንም።
ዓለም ሲሰለጥን ወሎዬን ይመስላል የሚባለው ሁሉም እምነቶችና ባህሎች ፍጹም ተዋደው ተጋምደውና ተከባብረው በጋራ በሰላም የሚኖሩበት ድንቅ ዓለም ምድር በመሆኑ ነው። ነገም ይቀጥላል። ሸሁም፣ አበጋሩም፣ ቄሱም፣ ደረሳውም፣ ተማሪውም፣ ዲያቆኑም፣ ኡስታዙም፣ አዛኑም፣ ቅዳሴውም፣ ጸሎቱም፣ ዱዓውም በአንድ ቅጥር ግቢ ውስጥ ባይደረግም በአንድ አካባቢ ተከባብረው ግን ለዘመናት ኖረዋል፣ ይኖራሉ። የመጨረሻውም ካርድ አይሳካም። ምርጫ እንደ ልማድህ እጅ መስጠትና አባቶቻችን ምርኮኞች ነበሩ እኛም ተማርከናል እያልክ እየደነስክ መላገጫ መሆንህን ትቀጥላለህ። በዕለተ ቅዳሜ ወርሃ መስከረም 24 ቀን 2018 ዓ.ም ውርጌሳ ላይ ተጻፈ ይላል የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ የልጅ ኢያሱ ኮር ባወጣው መግለጫ። ከዚሁ ጋር በተገናኘ አርበኛ አስረስ ማረ ዳምጤ ያሰፈረው መልእክት ነው የምናጋራችሁ። የድሮን ጋጋታ፣ የጀነራል ብዛት፣ እልፍ ሰራዊት፣ የሶሻል ሚዲያ ግሪሳና ሌላ ማሰማርቶ እየተሸነፈ ያለው አረመኔ አገዛዝ የሃይማኖት አጀንዳ ውስጥ ሊደበቅ መጣሩ ከብልጽግና ባህሪ አንጻር የሚጠበቅ ነው። በዘመቻ ደማሊ ታሪክ እየሰራ ያለው ይህ ትውልድ የእህቱን የአንሻ ገዳዮች ለፍርድ የሚያቀርብ ስርዓት ሊያዋልድ የተነሳ እንደ ቀደምቶቹ እምነት አውራጃዊነት፣ ቋንቋና ሌሎች ድርብርብ ማንነቶችን የሚያስተናግድ ስነ ልቦና ተላብሷል። እነዚህን ሁሉ ልዩነቶች ደሙን አፍስሶ አጥንቱን ከስክሶ በከፈለው መስዋዕትነት አደብዝዞ አማራነቱን ሰማይ ላይ በደማቁ የጻፈ ነው። ዘመቻ አደማሊ በድል ጎዳና ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የቴዎድሮስ እዝ የፖለቲካ መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ መልእክቱን አስፍሯል። ውድ አድማጭ ተመልካቾቻችን ወደ ሌሎች መረጃዎቻችን ነው በቀጥታ የምናልፈው። ጠቅላይ ሚኒስትሩና የተረት ተረት አማካሪ አቶ ዳንኤል ክብረት እንዲሁም የመከላከያ ሚኒስቴር ከሰራዊታቸው ጋር ለሚያደርጉት ውይይት የተዘጋጀው ሰነድ ሾልኮ ወጣ። አበባው ታደሰ ባለፉት ቀናት በደብረ ብርሃን ከተማና በኮምቦልቻ ከተማ እንዲሁም በባህር ዳር ከተማ ከመስመራዊ መኮንን በላይ የሆኑ ወታደራዊ አመራሮችን በተለያየ ጊዜ ሰብስበው አወያይቷል። የውይይት ሰነዱ ከጂኦ ስትራቴጂካዊ ኩስምንና ወደ ታደሰ ቁመና መሸጋገር በሚል ርዕስ የተዘጋጀ ሲሆን የሰነዱ አዘጋጅ ደግሞ ራሱ ጠቅላይ ሚኒስትሩ አብይ አህመድና የተረት ተረት አማካሪ አቶ ዳንኤል ክብረት እንዲሁም የመከላከያ ሚኒስቴር መሆናቸውን መረብ ሚዲያ ሰነዱን ካደረሱት ወታደራዊ ምንጮች ተረድቷል። ጀነራል አበባው በሶስቱ ከተሞች ባደረገው ውይይት የውይይት ተሳታፊ ሆኑ ከመስመራዊ መኮንነት በላይ ማዕረግ ያላቸው ወታደራዊ አዛዦች የእጅ ስልክ ይዘው እንዳይገቡ ተከልክለው ነበር። በጂኦ ስትራቴጂካዊ ኩስምንና ወደ ታደሰ ቁመና መሸጋገር ሰነድ አንኳር ነጥቦች ከታች የተዘረዘሩት ናቸው ብሏል መረብ ሚዲያ። አንደኛ፣ የውስጥ ባንዳን በአጭር ጊዜ ማጥፋትና ደጋፊ ህዝቡን አብሮ መምታት። ሁለት፣ የውጭ ታሪካዊ ጥላቶችን አስተማሪ የሆነ እርምጃ መውሰድ። 3 ከጦርነቱ ጋር እኩል የፕሮፓጋንዳና የትርክት ዘገባዎች ሚዲያዎች አጉልተው ወደፊት እንዲያወጡት ማድረግ። 4 የሰራዊቱን ስነ ልቦና በሚዲያ ፕሮፓጋንዳ ማጠናከር የሚሉ። 5 ደግሞ 5 ክለቦች ማለትም ግብጽ፣ ሻቢያ፣ ህወሓት፣ ፋኖና ሸኔ የተጠናከረ ጦርነት ከመክፈታቸው በፊትና የህዝብ ድጋፍ እንዳያገኙ ሚዲያውን አበክሮ መስራት። 6 አንድ እንዳይሆኑ አንዱ ለአንዱ ጥላት እንደሆነ በዶክመንተሪ ፊልም ለህዝብ ሚዲያ ማቅረብ። 7 የሃይማኖት ግጭት ማስነሳት፣ ፋኖ ሙስሊም ጠል እንደሆነ መስበክና አጋጣሚ ከተገኘም እንደዚህ አይነት ነገሮችን ማሳደግ። 8 በውስጣቸው ለመንግስት መረጃ የሚሰጡ ሰርጎ ገቦች ማብዛት፣ ለእነዚህ ሰዎችም ጠቀም ያለ ገንዘብ መስጠት። እርስ በርስ ተከፋይ ፋኖ እንዲዋጋ በሚዲያ የተለያዩ ስራዎችን መስራት። ፋኖ ከህወሓት ጋር አብሮ እንዳይሰራ በሁለቱ መሃል የጥላቻ ወጥመዶችን ማበራከት፣ የአማራ ህዝብም እንዲጠላቸው ማድረግ። 11 የጥላት አጀንዳና ትርክትን ማምከን፣ አጀንዳን በመስጠት የሚዲያ የበላይነትን መውሰድ። ለምሳሌ እነሱ በሚሰጡን አጀንዳ ላይ ምላሽ ከመስጠት ይልቅ እኛ አጀንዳ በመስጠት እነሱ በሰጠናቸው አጀንዳ ላይ ምላሽ እንዲሰጡ ማድረግ። ይህ ሲሆን ተደማጭነታችንን በዓለም ዘንድ ተሰሚነት ይኖረዋል ይላል። 13 የጥላትን የውጊያ አቅም መስበር፣ ታጣቂዎች ለመንግስት እጅ እንደሰጡ በፕሮፓጋንዳና በገንዘብ ዓላማቸውን እንዲስቱ ማድረግ። እጅ ከሰጡ በኋላም በሚዲያ ለህዝቡ ዘራፊ እንደሆኑ፣ መሰረተ ልማት እንዳወደሙ፣ እንደሚያግቱ ከተናገሩ በኋላ መሰወር። 15 ህዝቡ እንዲጠላቸው ለህዝብ የሚገቡ ሸቀጣሸቀጦችን ማገድ፣ መሰረተ ልማቶችን ማውደም፣ በኑሮ ውድነት እንዲማረሩ ማድረግ። ከዚያ ፋኖን ህዝቡን በዚህ ሁኔታ መነጠል። 16 ዲፕሎማሲን ማሳደግ። ለምሳሌ ለውጭ ዲፕሎማቶችና ሚዲያዎች መንግስት በሀገር ውስጥ ለሚንቀሳቀሱ ታጣቂዎች የሰላም ጥሪ እያደረገ ነው፣ ሰላም ወዳድ እንደሆነ በመግለጽ ከህወሓት እስከ ፋኖና ሸኔ ድረስ ያሉትን በሰራዊታችን ማጥፋት። 17 ምርጫ እየደረሰ ስለሆነ በተለይ የአማራ ህዝብ የሚያነሱትን ጥያቄ በፍጥነት ለመመለስ መንግስት በቁርጠኝነት እየሰራ እንደሆነ በሚዲያ በተደጋጋሚ ለህዝቡ ማሳወቅ። 18 ህዝቡ በሚዲያና ፕሮፓጋንዳ በትርክት የተዛባ መረጃ ማሰራጨት ሳይወድ በግዱም ለመንግስት ደጋፊ እንዲሆን ማድረግ። 19 በቀጣይ ከኤርትራ ህወሓትና ፋኖ ጋር ለምናደርገው ጦርነት የሻቢያ የአማራና ትግራይ ህዝቦች ለእኛ እንዲደግፉ በሚዲያ ጥሪ ማቅረብና በጦርነቱ ጊዜ እኛን እንዲደግፉ ማድረግ።
የአባይን ድል በቀይ ባህር ላይ መድገም አጀንዳ በመስጠት ስነ ልቦና የበላይነትን መድገም፣ የባንዳና ባደን ጥምረትን በአስቸኳይ መቁረጥ፣ መጀመሪያ ህወሓትና ፋኖን መምታት፣ ከዚያ ባዳዎችን መምታት፣ ያልተቋጨ ውስጥ ጦርነቶችን እስከ ጥቅምት 30 በአስቸኳይ መቋጨት፣ ለዚህም ሲባል አዲስ የውጊያ ስልት መቀየስ፣ ዋና ዋና የፋኖ መሪዎችን ከፍተኛ ገንዘብ በመመደብ ጥቆማ እንዲሰጡን መረጃዎችን ማሰማራት፣ በሳተላይት የታገዘ የመረጃ ስራን ማጠናከርና መደምሰስ የሚሉት ሀሳቦች ይገኙበታል። የአበባው ታደሰ አንደኛው ፕሮጀክትም መካነ ሰላም ላይ ጀምረውታል። ፋኖ ሙስሊም ጠል ነው በማስባልና የሙስሊሙ መሪዎች ተመተዋል፣ በፋኖ ተገድለዋል የሚል ፕሮፓጋንዳ መንዛት በአሁኑ ሰዓት እየተተገበረ የሚገኝ ነው። ከዚህ ባሻገርም መንገዶችን መዝጋትና ሸቀጦች እንዳይገቡ በማድረግ ህዝቡ እንዲያማርር የማድረግ እንቅስቃሴውም በሰፊው የተሰራበት ይገኛል። በዘመቻ አርበኛ አደም አሊ በወልዲያ ከተማም ለአንድ ሳምንት የዘለቀ ማንኛውም አይነት የባጃጅና ልዩ ልዩ የሸቀጣሸቀጥ ተሽከርካሪዎች እንዲታገዱ መደረጉ የዚህ ሁነኛ ማሳያ ነው። ዝርዝር መረጃውን ያጠናቀረው መረብ ሚዲያ ነው። ወደ ጎጃም ግንባር ስንሻገር የበረኞቹ ጅብላ ሙርተራ ብርጌድ ፋኖች በደብረ ማርቆስ ከተማ አስደናቂ ኦፕሬሽን ሰርተዋል። ጀግናው የበረኛው ጅብላ ሙርተራ ብርጌድ በሶስት አቅጣጫ በመግባት የደብረ ማርቆስ ከተማን ሲያደባዩ ታድረዋል። ኦፕሬሽኑ በአራት አውደ ግንባሮች ማለትም በሞሰቤት ኮሌጅ ሲቪል ሰርቪስ፣ ወንቃና በየቦ መሃል አደባባይ አካባቢ የተደረገ ሲሆን ከሌሊቱ 7 ሰዓት ገደማ እስከ ንጋት በተደረገው ውጊያም በርካታ ቁጥር ያለው የጠላት ኃይልም እርምጃ ተወስዶበታል። ውጊያ በተደረገባቸው ሁሉም ቦታዎች ላይ የእጅ በእጅና የቦምብ ጥቃቶች የተፈጸሙ ሲሆን ዋርድዮችን ጨምሮ በርካታ የጠላት ኃይል ሙትና ቁስለኛ ሆኗል ሲል ፋኖ ዘመን ባሳዝነው መረጃውን አድርሷል። ጎንደር የጎንደር የበጋሻው ክፍለ ጦር አመራሮችን ለማፈን ከማክሰኝትና ከደጎማ የመጣው ኃይል ክፉኛ መመታቱ ታወቀ። መስከረም 23 ለ24 2018 ከሌሊቱ 7 ሰዓት ላይ ጨረቃዋን በመጠቀም ከማክሰኝትና ከደጎማ ኃይሉን በማውጣት ድንዛዛ ከተባለ ቀበሌ ላይ ደፈጣ በመድፋት አፋባሃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር አመራሮችና የጥቁር አንበሳ ክፍለ ጦር አባላትን ለማፈን ከበባ ፈጽሞ አድሯል። ጠላት በሌሊቱ ተጉዞ መድፈጡን መረጃ የደረሳቸው የክፍለ ጦር አመራሮች በቆራጥነት የሚመሩትን ጦር ከፊት ሆኖ በመምራትና በማዋጋት የብልጽግናን ወንበር አስጠባቂ ኃይል 13 ያህሉን በመግደልና 9ኙን ክፉኛ በማቁሰል ከበባውን ሰብረው መውጣት ችሏል። እስካሁን ድረስ የጠላት ኃይልም ከደጎላ እስከ ፋና ጊዮርጊስ ከፍተኛ ቦታዎች ሰፍሮ እንደሚገኝ ለማወቅ ተችሏል። በሌላ ሰበር መረጃ ወንድማማቾች ብርጌድ ክልል ኢየሱስ የአድማ ብተና ካምፕ ላይ ጥቃት በመሰንዘር የጠላትን ኃይል ሙትና ቁስለኛ እንዲሁም እንዲበተን ማድረጋቸው ታውቋል። መስከረም 23 2018 አመሻሽ ላይ የአፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር የታደለው ብርሃን ክፍለ ጦር ወንድማማቾች ብርጌድ አዘዞ ክልል ኢየሱስ ልዩ ስሙ ጉምብሪት በተባለ የአድማ ብተና ካምፕን ሰብሮ በመግባት በብልጽግና ተላላኪ አድማ ብተና አባላት ላይ የማያዳግም እርምጃ ወስደዋል። በእርምጃው የጠላት ኃይል ሙት ቁስለኛና በፍርሃት ሰበብም በርካቶች እግራቸው ወደ መራቸው አቅጣጫ እንደተበተኑ ለማወቅ ተችሏል። ጉምብሪት የአድማ ብተና ካምፕ ላይ ጥቃት መድረሱን ያረጋገጠው ጠላት በቅርብ ርቀት ላይ ከሚገኘው አዘዞ ጦር ካምፕ ተጨማሪ አጋዥ ሰራዊት ይዞ የደረሰ ቢሆንም ሰራዊቱን ከሞትና ከመበታተን ሊታደገው እንዳልቻለም ከስፍራው የደረሰው መረጃ ያስረዳል። በጥቃቱም 12 ሙት 20 ቁስለኛ ሆነው ወደ አይራ ሆስፒታል በሕክምና ላይ የሚገኙ ሲሆን ከ28 በላይ የሚሆኑት አድማ ብተና አባላት ደግሞ ተበትነው እስካሁን ደብዛቸው የጠፋ መሆናቸውን ለማወቅ ተችሏል። መረጃውም የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ኃላፊ አርበኛ አብነት ሞላ ነው። ኩዳማሽ ተመልካቾች ለዛሬ ከዓለም አቀፍ ፋኖ ሚዲያ ያሰናዳናቸው አበይት መረጃዎች በዚሁ ተጠናቀዋል። አብሬያቸው የቆየሁት እንዳለ ቢክስ ነኝ። መልካም ቆይታ እንዲሆንላችሁ ተመኘው።